ቅድም ስትጠቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ይህንን ጥቅስ አምነህበት ነው የጠቀስከው? አምኜበት ነው የጠቀስኩት። ስለዚህ አንተ አምነህ ቃሉን ሰምተ ነው እምነት ቀድም እንደምትስማማ በመስማት ነው። መስማትም ከእግዚአብሔር ቃል ነው። ምን ሰምተ ምን አምነህ ነው ከውሃና ከመንፈስ የተወለድከው? እሺ፣ በጣም ጥሩ። እንግዲህ እኛ ጥያቄው ከህፃናት ጥምቀት ጋር ተያይዞ ይመስለኛል እያነሳልኝ ያለው አይደል? አንተ መቼም እኔ ያው በልጅነቴ ነው የተጠመቅኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልጅነቴ በ40 ቀን የተጠመቅኩት። ምን ሰምተህ ምን አውቀህ ነው አምነህ? በቤተሰቦቼ እምነት ነው የተጠመቅኩት። እኔ በቤተሰቦች እምነት ነው የተጠመቅኩት። ሰው ግን እዚህ ላይ ሰው ብሎ መጽሐፍ ቅዱስ ይደግፈኛል እንደዛ ለማድረግ። ደግሞ እዚህ ላይ ኢየሱስ ያለው ሰው ብሎ ሲል ቤተሰቦቹን ሪፕሬዘንት ሊያደርግ ይችላል። ሰው ብሎ ሲል ኢንዲቪጁዋል ነው። ሰው ከውሃና ከመንፈስ ካልተወለደ አለ። ሰው ስል ሁሉንም ነው የሚያካትተው። ግን ቤተሰብን ያካትታል። ቤተሰብ ሰው አይደለም እንዴ? ቤተሰብ ሰው ነው፣ ቤተሰብ ናቸው። ታዲያ ሰው ናቸው። አንተ ኢንዲቪጁዋል ምን ሰምተህ አምነህ ነው በውሃ የተጠመቀው? ለእኔ እንግዲህ ከክርስቲያን ቤተሰብ ስለሆነ የተወለድኩት ለእኔ አስቀድሞ የተደረገልኝ ጥምቀቱ፣ ከዛ በኋላ ደግሞ ከጥምቀቱ በኋላ ያደግኩኝ ሲመጣ ደግሞ ያንን በቤተሰቦቼ በኩል ያገኘሁትን እምነት በጥምቀት የራሴ ያደረግኩትን እያመንኩት ደግሞ ኖርኩኝ ማለት ነው። ቀድሞ የተፈጸመልኝ ለእኔ ጥምቀት ነው። ከዛ በኋላ እኔ ደግሞ ዛሬ እንደምታየኝ ይኸው አንተንም እየሞገትኩኝ በእግዚአብሔር ቃል እምነት አምኜ ደግሞ አለ። ስለዚህ ጌታ ኢየሱስ ክርስቶስ ተሳትፏል። የሚቀድመው ጥምቀት ከዛ በኋላ እምነት ነበረ። መጽሐፍ ቅዱስ ሊጻፍልን የሚገባው ሁለቱም አለ። ያመነ የተጠመቀ ይድናል ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቀው ነገር ምን መሰለ? ከጥያቄ ያላወቀው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳየኝ። እንግዲህ ወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16:6 ላይ ነው። ማቴዎስን አንብበዋል? ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ ቢለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28:20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላይ ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሱ ቅዱስ ስህተት አያደረገብኝ። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ? መቀደስ ደግሞ ለእግዚአብሔር መለየት። ብዙም ልዩነት የላቸውም። አክቹዋሊ ታይፖሎጂካሊ ያናል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣
ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ምንድነው? ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ አይደለ? ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል? እሺ። የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? አዎ። ተቀድሰሃል? አዎ። እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ፣ የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አዲስ ህይወት አግኝቻለሁ፣ አዲስ ማንነት ሰጥቶኛል። አሮጌው ማንነቴ ከእሱ ጋር ተሰቅሏል፣ አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተ ክርስቲያኔ ዘወትር በቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለው። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና የሚጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉል ታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድን ነው የሚለው መሰላ አንደኛ የመጀመሪያይቱ ማለት ነው። አንደኛው የመጀመሪያይቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብህ። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 11 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆች ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ።